በዚህ ቪዲዮ ስልካችሁ ፎርዋርድ እንደተደረገ እንዲሁም ከሌላ ሰው ወይም በሌላ ሰው እንደተጠለፈ ለማወቅ የሚያስችላችሁን ኮድ አሳያችኋለሁ። አብራችሁን ቆዩ ማለት ነው። አብራችሁን ቆዩ። ስለዚህ ይሄን አገልግሎት ለማግኘት ኮከብ መሰላል 62 መሰላል ስልካችሁን ትከፍታላችሁ። ከዛ በኋላ ኮከብ መሰላል እሺ ከዛ ኮከብ መሰላል 62 መሰላል አርጋችሁ ስትደውሉ ይሄንን ስታደርጉ በቀጣይ የሚመጣላችሁ እነዚህ ይህን የመሰለ ኢንተርፌስ ይመጣላችኋል ማለት ነው። ስለዚህ ይሄን ስታደርጉ ጠቅላላ የምታያቸው ለምሳሌ እዚህ ጋር ዌን ኖት ሪቸብል ቮይስ ኖት ሪቸብል እዚህ ጋር ኖት ፎርዋርድድ ይሄው እዚህ ጋር እንደምታዩት አሁን ለምሳሌ ይሄ ስልክ እዚህ ጋር እንደምትመለከቱት ይሄው ኖት ፎርዋርድድ ይላል እዚህ ጋር ይሄው እንደምትመለከቱት ማለት ነው። ኖት ፎርዋርድድ ኤስኤምኤስ ሜሴጃችሁ ኖት ፎርዋርድድ ሲንክ ከማን ጋር አድርጓል የተገናኘ ከእናንተ ስልክ ጋር የተገናኘ አለ ወይ ኖት ፎርዋርድድ ነው የሚለው ይሄው እንደምታዩት ኖት ሁሉም ማለት ነው። ግን በተቃራኒው መልኩ ስልካችሁ በሌላ ሰው ተጠልፎ ከሆነ ስልካችሁ ፎርዋርድ ተደርጎ ከሆነ ወይም ለመግዛት የፈለጋችሁት ስልክ ወደ ሌላ ቦታ ፎርዋርድ ተደርጎ ከሆነ እነዚህ ነገሮች ፎርዋርድ እንደተደረጉ ይመጣላችኋል። ኖት የምትለው አትኖርም ማለት ነው። ስለዚህ እነዚህ አሁን እዚህ ጋር የምታዩት በሙሉ ምን ሆናል ማለት ነው ግልጽ ነው ማለት ነው። ልክ በእንደዚህ አይነት ይመጣላችኋል። እችን ፊቸር ተጠቀሟት። ከተመቻችሁ ላይክ ሼር ማድረጋችሁን አትርሱ። ፎሎ ማድረግ አይረሳ። ለሌሎች ሰዎች ሼር አድርጓቸው። ሀሳባችሁ ያበረታናል። ሀሳባችሁን እየሰጣችሁን ፋሚሊ ሁላችሁንም እጅግ እናመሰግናለን ለነበረን ቆይታ። ቴንክ ዩ ሶ ማች። ይህ ዚክር ቲቪ ነው።